ከስኳር መድኃኒት ነፃ መሆን ሙሉ ለሙሉ ፈውስ ነው የማንለው ለምንድን ነው? እስካሁን ድረስ በመናቃቸው ጥናቶች ከስኳር መድኃኒት ነፃ የሆኑ ሰዎችን ሙሉ ለሙሉ መዳን ወይም ደግሞ ሙሉ ፈውስ አንለውም። ይሄ የሆነበት ሁለት ምክንያት አለ። አንደኛው የስኳር በሽታ ዝንባሌው ስለሚቀጥል፣ ሁለተኛው ደግሞ ሰዎች የአመጋገብና የአኗኗር ባህሪያቸው ሲመለስ ወይም ደግሞ ክብደታቸው ሲጨምር መልሶ የስኳር በሽታው ስለሚይዛቸው መልሶ መድኃኒት ስለሚያስፈልጋቸው። እንደውም ብዙ ጥናቶች ያሳዩት ብዙ ታካሚዎች በጥቂት ዓመታት ውስጥ መልሰው የስኳር መድኃኒት ወደሚፈልጉበት ደረጃ እንደገቡና የነባር ክትትል ውስጥ እንደተመለሱ ነው። ይህንን በእኛ ሀገር በብዛት እንመለከተዋለን። ከፍተኛ የሆነ ጠንካራ የአመጋገብ ለውጥ ላይ ታካሚዎች ከተደረጉ በኋላ መድኃኒታቸው ቆሞ በኋላ ላይ በተለያዩ የስኳር መዘዞች ሲጋለጡ እንመለከታለን። ስለዚህ ሐኪሞችና የስነ ምግብ ባለሙያዎች ተመካክረው መስራት አለባቸው። ታካሚ አደጋ ላይ እንዳይወድቅ ስኳሩን በቅርበት መከታተል ያስፈልጋል። በመጨረሻም ደግሞ ለስኳር ህመም ስርየት ወይም ለዳያቤትስ ሪሚሽን ወይም ከመድኃኒት ነፃ ለመሆን የተመቹ ታካሚዎችን ተመካክሮ መምረጥ ሴሌክቲቭ መሆን ያስፈልጋል። ዶክተር ብሩክ አለማየሁ ነኝ፣ የስኳርና የሆርሞን ስፔሻሊስት ሐኪም።